አድርጉ። የኔ የመጨረሻ መልእክቴ ሃይማኖትና ምግባር የኦርቶዶክስ ትምህርትና ስራ በጣም ወሳኝ ነው። ጸሎት ወሳኝ ነው። ስራ ከትንሽ ነገር ጀምራችሁ መስራት አለባችሁ። ከዚህ በፊትም ስራችሁ ነበር። ጧፍ ማከፋፈል፣ ዕጣን ማከፋፈል፣ የነጠላ ስራዎች፣ እነዚህ ለቤተክርስቲያን የሚመጡ ዘቢብ እነዚህ ሁሉ መስራት መቻል ያስፈልጋል። በተለይ እዚህ አካባቢ በንግድ ስራ ላይ ያላችሁ ሰዎችም ስላላችሁ ሱቃችሁን መተዋወቅ፣ የቤተክርስቲያን ልጆች መተዋወቅ፣ እርስ በርሳችሁ መደጋገፍ፣ እርስ በርሳችሁ በዚህ ላይ መበርታት ይኖርባቸዋል። ስለዚህ ይሄ ነው። ተማሪዎች ደግሞ በጣም ጎበዝ ነው መሆን ያለባችሁ፣ ማጥናት ያለባችሁ ሁላችሁም ተማሪዎች። እናንተ አምስተኛ ክፍል ናት፣ አምስተኛ ክፍል ነህ አንተ፣ ስድስተኛ ክፍል ነህ፣ ስድስተኛ አንተ፣ አንደኛ ክፍል ነህ አንተስ፣ አራተኛ ክፍል አንተ፣ ስንተኛ ነህ? ስምንተኛ። እናንተ አሁን ጎበዝ ተማሪ ነው መሆን ያለባችሁ። ስንተኛ ነህ ያገኛት? አራተኛ ነህ። በጣም ጎበዝ ነው መሆን ያለባችሁ። መጽሐፍ ይኖርባችኋል፣ ማንበብ። ቲክቶክ ይሄ ምናምን ገዳይ ነው ድንገራችሁ ለእናንተ። እናንተ ማንበብ መልመድ አለባችሁ። ጸሎት ታደርጋላችሁ ከቤተሰቦቻችሁ። ሁላችሁም እየሰማችሁ ነው ተማሪዎች እየሰማችሁ ነው። ስለዚህ ብርቱ ነው መሆን ያለባችሁ። እንዴ ቆይ እዚህ ጋር የተደረደሩት ስንተኛ ክፍል ናችሁ እናንተ? አልነገራችሁ ምን? አንቺ ስንተኛ ነሽ? አራት አንቺ አራተኛ ነሽ። አንቺስ? ሶስተኛ። አንቺስ? ሶስተኛ። እንዴ አንድ ክፍል ናችሁ ሁለታችሁ? አንቺ አራት፣ አንቺስ? ሁለተኛ። አንተ ወንድ ጠይቄ መጥቼ እዚህ ጋር ቆመሃል። አንተ ስንተኛ ክፍል ነው? እኔ አራተኛ። አንቺስ? ኬጂ 3። አንተ ጥርስን ነቅለሃል። ስንተኛ ክፍል ነው? ሶስተኛ። ኧረ ተው ማርያም። ሶስተኛ። ስንተኛ ነው? እውነት ነው? በጣም ጎበዞች ናቸው እነዚህ በጠቅላላ የተሰበሰቡ። ስለዚህ ትምህርት ቤት በጣም ወሳኝ ነው። ልጆች፣ ነጋዴዎች ሳታጭበረብሩ ምንም ሳትሉ እግዚአብሔር ይዛችሁ በንጹህ ሰው 2 ዓሣ 5 እንጀራ ያበረከተ እግዚአብሔር እንዴት ቤታችሁ እንደሚገባ ታያላችሁ። የምንጨብጡትን ያለምልምላችሁ። በሌላም ስራ ያላችሁ ሁሉ፣ በመስሪያ ቤት የምትሰሩ ሁሉ ክርስቲያን በሁሉም ነገር አንደኛ። ይሄንን ሁሌ ነው የምናገረውና እግዚአብሔር በረከቱን ይላክላችሁ፣ ክፉ አይንካችሁ። ማርያም ከእናንተ ጋር ትሁን። ባጭሩ ነው የምንጀምረው። ማርያም ድንግል ያኔ እሳት ባህር ከቶ እንዳላይ የሥላሴ መንበር በሉ ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን አባት የሰማዩን ድምቀት የሥላሴ መንበር ቅዱሳን ከበው ኪሩቤል
በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት ቅዱሳን ከበው ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሥላሴን መንበር ቅዱሳን ከበውት እያሸበሸቡ የሰማይ መላእክት ካህናተ ሰማይ ስሉስ ቅዱስ ሲሉ ይህን ልዩ ክብር ሊያዩ የታደሉ በጽድቅ ሥራቸው በምድር ይታያሉ በጽድቅ ሥራቸው በምድር ይታያሉ። የሥላሴ መንበር ድምፃቸው የታል? እጆቻቸው የታሉ? ከፍ ብለው ሁላችሁ ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት የሰማዩን አባት የቅዱሳን ኅብረት ከቅዱሳን ሀገር ሲያወድስ ይኖራል የሥላሴን መንበር ፍቅርና ርኅራኄን የተመላ ሰማይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴን መንበር ቅዱሳን ከበቡት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የቅዱሳን ኅብረት ሲያወድስ ይኖራል ፍቅርና ርኅራኄ እግዚአብሔር ያድለን እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴን መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት እዩት ተመልከቱት የሰማዩን ድምቀት የሰማዩን አባት እዩት ተመልከቱት የሰማዩን ድምቀት የሰማዩን አባት እዩት ተመልከቱት የሰማዩን ድምቀት እጃችሁ እልልታ የታል? እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱ የሰማዩን አባት እዩት ተመልከቱት የሰማይ ድምቀት እዩት ተመልከቱት። ሚስጥርን የሚገልጽ አምላክ በየት ነው ያለው? በየት ነው ያለው?